በስማ ምን አይነት ጨዋታ ነው? ማን ኢንግላንዶች አልፈዋል ማለት ነው። በቀይ ወጥቶባቸው ምን አይነት ጨዋታ ነው የሚጫወቱት? ሙሉ ጨዋታው ማለት ነው። ይሄ ጨዋታ ማለት ነው ሪዛልቱ አይገልጸውም ጭራሽ። ሜክሲኮ ሙሉ ሰዓት ሲቀጠቀጣቸው ነበር። አውት ኦፍ ኖዌር ነው ቤሊንጋም ሁለት ጎል አገባላቸው ማለት ነው። ከዛ በኋላ በቀይ ወጣባቸው። አንተ ምን አይነት ጨዋታ ነው የሚጫወቱት? ማን ጎርደን እዛ ፔናልቲ ያስገኘላቸው እንደገና ገቡ ማለት ምንድነው? ይሄ ኪኖኔስ ነው ምናምን የተባለ ሰውዬ ሜክሲኮ ምንድነው የሆነ ነገርማ ይጠቀማል። ማን 90 ዲግሪ ላይ ቀረቀረላቸው ማን በጣም ነው የሚያስፈሩት ሜክሲኮች ማለት ነው። ግን ያው ዛሬ እንደዚህ ተጫውተው መውደቃቸው በጣም ነው የሚገርመው። ማለት 3-2 ነገ በደንብ ነው የምንኖረበት። አሁን እኔ የምልተኛ የእንግሊዝ ተጫዋቾች ቪያግራ ወጣው ይገባሉ የተባለው ዜና እውነት መሆኑን አረጋግጠውልናል። 54ኛ ደቂቃ ላይ ነው እንግዲህ እንግሊዝ በቀይ ካርድ የወጣባትና ሜክሲኮ እስከዛሬ ጎል ተቆጥሮባት የማታውቀው ሜክሲኮ 3 ጎል ጠጣች። ለምን በቀይ ወጥቶባቸው ማለት ነው። እንግሊዝ 3-2 ሜክሲኮን አሸንፋ እንግዲህ ወደ ቀጣዩ ዙር አልፋለች። የሚገርም ድራማቲክ ጨዋታ ነበር። የምሬ ነው። ላመለጣችሁ ሰዎች ሬስት ኢን ፒስ ብያለሁ። እንግሊዝ እንደዛ ተንኮታኩታ ስትጫወት የነበረች ቡድን በአነቃቂ ኃይል ይሄ አነቃቂ ኃይል ግን ለኛ ለእንቅልፋችን ያስፈልገናል መሰለኝ እና ተረበለ። ጨዋታው ቀይ ካርድ ነበረው፣ 2 ፔናልቲ ነበረው ለሜክሲኮ ለእንግሊዝም። በቃ የሚገርም ሰከንድ ሃፍ ፈርስት ሃፍም ነበረ። ቤሊንጋም ማን ኦፍ ዘ ማች ማን አልተቻለችም ዛሬ ቪያግራው ሰርቷል ነው ማለት። ለማንኛውም እንግሊዝ ከኖርዌይ 8 ውስጥ የምናየው የሚገርመው ጨዋታ ይሆናል ማለት ነው። ጋይስ ደህና ዋሉ። ምን አይነት ጌም ነው ያየነው? ማን እዴ ሜክሲኮ በ56 ዓመት 2 ጌም ብቻ የተሸነፈችበት ሜዳ ላይ እንግሊዝ ሄዳ 3ኛ ብለህ ትመዘግባለህ። ለመጨረሻ ጊዜ መጥቼ እኔ ነኝ ያሸነፍኩት ብላለች። ቤሊንጋም ብሬሱን አሪኬን ፔናልቲውን ጠቅ አደረገላቸው። ከዛ በኋላ ያለው ዲፌንስ እኔ ምን ልንገርህ? ማንዬ አርሰናል እንዲከላከላል አርሰናል እንዲህ አይከላከል ላለፉት 15 ደቂቃ ማን ቅያሬዎቹን አይታል? የቶማስ ቱሄል ቶማስ ቱሄልን እመነው ይሄን ቲም ምን ያህል ይዞት እንደሚይዝም ብለይ ቀጣይ ኖርዌይ ነው። በእርግጠኝነት እኔ ኖርዌይን ያሸንፋሉ ብዬ ነው ማስበው። በእርግጠኝነት ነው ማለት ማንዬ አርሰናል እንዲህ አይከላከል። እኔ አርሰናልን አይቼዋለሁ። 20 ደቂቃ እንደዚህ ወጥሮ አይከላከልም። አላየሁም። እንግሊዝ ይችላል። እንግሊዝ ዋንጫ መብላት የሚችል ቡድን አሁን ገና ሰራች። በቃ በእኔ በእግር ኳስ ህይወቴ ለመጀመሪያ ጊዜ ዋንጫን የመብላት ፍላጎት ያለው ጫናን መቋቋም የሚችል ቡድን ተመለከትኩኝ። ጀማው ምን አይነት እንግሊዝ ያየነው አንተ? ቤሊንጋም ምን አይነት ተጫዋች ነህ? በቀይ ተጫዋች ወጥቶብህ ማለት ነው 54ኛ ደቂቃ ላይ ይሄንን ሁሉ ጫና ተቋቁመ 3-2 በዚህ ሜዳ እኔ እስካሁን ያለም ዋንጫው ከተጀመረ ማለት ነው እንደዚህ አይነት አትሞስፌር ያለው ሜዳ ይቻል አቅም እንዴት አባቱ ነው የሚያስፈራው። ሜክሲኮቹ ራሱ እንዴት ነው የሚያስፈሩት ማንዬ። የጋንግ ስብስብ በሙሉ ያለበት ቡድን ነው። ደመኛ ናቸው፣ ጠበኛ ናቸው። የሚጫወቱበት መንገድ ያስፈራሃል። እንግሊዝ ይህንን ጨዋታ ተቋቁማ ካለፈች ከዚህ በኋላ ዋንጫ ለመብላት ማለት ነው ከፊቷ ማንኛውም ቡድን ቢመጣ ነው የምላችሁ ገነዳድሶ የሚሄድ አቅም አላት። ማንኛውም ቡድን ቢመጣ ማን አርክተውኛል ነው የምልህ። ቤሊንጋም ግን እንዴት ነው የምትችለው? ማን እንዴት አባት ያበደ ኳስ ነው ያየነው። ይሄ ኳስ ያመለጣችሁ ሰዎች በዚህ ዓለም ዋንጫ እንደነ ኳስ አይተንም ሰምተንም አናቅም ነው ማለት ሰምተንም ይለያል ኳሱ። ምን አይነት ኳስ ነው? ቫያግራ ወጣው የገቡት እንግሊዞች ሜክሲኮን በሜዳቸውና በደጋፊያቸው ፊት 3-2 አሸንፎ የቫያግራው ቀልድ ነው። ኤኒዌይስ ሶስቱ አንበሳዎች ሜክሲኮን እንግዲህ አሳመነው 3-2 አሸንፈዋል። ሊያውም በቀይ ወጥቶባቸው አንድ ተጫዋች ወደ 50 ወደ 45 ደቂቃ ያክል በ10 ተጫዋች ነው የተጫወቱት። የነዚህ ሁለቱ ጥምረት የቤሊንጋምና የኬን ዋው! ቤሊንጋም ምን አይነት ተጫዋች ነው! ሪያል ማድሪዶች አልቻሉበት ማያያዙ እንጂ የሚገርም ተጫዋች ነው ቤሊንጋም። የነዚህ ሁለቱ ጥምረት ሚስተር ካፒቴን ሚስተር ሪላየብል ተውት። በቃ ለሀገሩ በቃ ያለውን የሚሰጥ ተጫዋች። በጣም ከባድ ጨዋታ ነበር ይሄ ለእንግሊዝ ባይዘው ወይ በጣም ከፍተኛ የአየር ክልል ምናምን ላይ ነው ከምድር ክልል በላይ ምናምን በሚለው ነው እና ከባድ ነበረ። እንግሊዝ ግን አሸንፋ ወደ ኳርተር ፋይናል ገብታለች። ኳርተር ፋይናል ላይ ደግሞ ከኖርዌይ ጋር ነው የሚገናኙት። ያው እንግሊዝ ይሄንን የዓለም ዋንጫ እስኪ ትበላ ይሆን አትበላይሆን እናየዋለን። ነገር ግን ቡድኑ አሁን እየተቀናጀ ነው። አሁን እየተግባቡ ነው ተጫዋቾቹ ያምራሉ። ዛሬ ባይዘው ወይ በተለይ እነዚህ የሁለቱ ጥምረት የቤሊንጋም እና የኬን ዋው! እንግሊዝ እስኪ እናያለን። እስኪ የዓለም ዋንጫ ነው ያጓጉቶኛል። ይኸው ብራዚል ተሰናብታለች፣ ጀርመን የለችም። ሰው የሚሆነው የሰው ልጅ በ3 ሰዓት እንቅልፍ እንግዲህ
መኖር እንደሚችል እያሳየን እንገኛለን። ኢንግላንድ 3-2 በሆነ ውጤት ማሸነፍ ችላለች። ቤሊ ጎል 2 ጎል አስቆጥሯል። እንግዲህ አልሰማችሁም እያለ ነው። ትላልቅ ቶርናመንቶች ላይ ሁልጊዜ ለእንግሊዝ ዴሊቨር እያደረገ ነው። እነሱ ስቲል ስለሱ ያወራሉ፣ ስቲል እየጠቀማቸው ይገኛል። 2 ኳስ ማስቆጠር ችሎ ነበር። ቡካዮ ሳካ አሲስት ያው ጭንቅላታችሁ እያሰባዩት። ከዛ በኋላ ግን ሜክሲኮች በሚገርም ሹት ኩንቴሮስ ማለት ያን ኳስ ፒክፎርድ ቢያገኘው ይዞት ነው የሚገባው ውስጥ ውላንድ ማድረግ ችሎ ነበረ። ከዛ በኋላ ጌሙ የሚገርም ፔስ ላይ ነበረ። ሰከንድ ሀፍ ሲገቡ ኳንዛ ቆይ ለምን ኢንተረስቲንግ አናደርገውም ማለት በቀይ ካርድ ማለት ነው። የማይሆን ስራ ሰርቶ አስቡት፣ ስንት ነገር እየተባለ ስለዚህ ራይት ባክ ፖዚሽን ድጋሜ ኳንዛ ደግሞ እንደዚህ አይነት ስራ ሲሰራ የሚያስገርም ሲቹዌሽን ነበር። ከዛ በኋላ ግን ጎርደን ላይ እንዴት አንቲስፔት እንዳደረገው አላውቅም፣ ከበረኛው ቀድሞ ደርሶ ፔናልቲ አስገኝቶ ሁኤልስ እንግዲህ ሃሪኬን 3ኛ ኳስ ማስቆጠር ችሎ ነበር ለዛኛው ደቂቃ ላይ። ከዛ ሃሪኬን ደግሞ ሌትስ ሜክ ኢት ኢንተረስቲንግ ብላን ነገር ብሎ ተጫዋቹን ለብ አድርጎ ፔናልቲ ያሰጥቶ ደግሞ ራሁል ሂሜኔዝ አስቆጥሮ 3-2 በሆነ ውጤት ጨዋታው እስከ መጨረሻው ድረስ ሄዶ ተጠናቋል እላችኋለሁኝ ጀሞ። እና የምትወዱኝ ከሆነ ኮፒ ሊንክ አርጉት፣ በደንብ ቪዲዮን ፎሎ እያረጋችሁ። ኢንግላንድ ከኖርዌይ ትጫወታለች። ፎሎ፣ ኮፒ ሊንክ፣ ሼር ይመቻችሁ። ምን አይነት ጨዋታ ነው በኢንግላንድ እና በሜክሲኮ የተመለከትነው? ሰከንድ ሃፉም ፈርስት ሃፉም እንደዚህ ጸዴ ጨዋታ እስካሁን ድረስ በዓለም ዋንጫው አላየሁም። ይህ ጨዋታ በጣም የሚገርም ጨዋታ ነው። ሁሉም ነገር ነበረው። በሁለቱም ሳይድ ፔናልቲ ነበራቸው። ኢንግላንድ ቀይ ያየች፣ ከዛ ጎል አስቆጠረች። ሜክሲኮ ጎል አስቆጠረች። 3ኛ ጎል ለማግኘት ያየችው ፍዳ ምን አይነት በረኛ ነው! ፒክፎርድ ፈርስት ሃፍ ላይ የራውል ሂሜኔዝ 2 ኳሶችን ያደነበት መንገድ ሌላ ታሪክ፣ ሌላ ሌቭል የሆነ በረኛ መሆኑን አሳይቷል። ሜክሲኮ የቻለችውን ነገር ሞክራለች። ኢንግላንድ በ10 ተጫዋች ምን ያህል ጸዴ መከላከል እንደሰሩ፣ ከዛ ደግሞ የነበራቸው ቁመትን ተጠቅመው ከዛ ፒክፎርድም እየወጣ የሚያድናቸው ኳሶች ሌላ ታሪክ ነበረና ወደ ቀጣዩ ዙር አልፋለች። የሚገርም ጨዋታ ነው ቀጣይ ዙር የምንመለከተው። ሃላንድ ምን ያደርጋል ነው ከኢንግላንድ ጋር ደግሞ እሱን ነው የጓጓሁት። ተመስገን። ይሄ ነገር ስክሪፕቱን እንደገይስ እንዴ ጭንቀት። ትልቅ ብሔራዊ ቡድን ከዓለም ዋንጫ ላይ መውጣት የለባትም ለውድድሩ ድምቀት ሲባል ማለት ነው፣ ለፉክክሩ። ሁለተኛ ደግሞ ጃሬል ኳንሳ የኛ የቀረሙ ተጫዋች ነበር የሚወቀሰው እንግሊዝ ወጣ ቢሆን። ታውቃላችሁ እንግሊዞች ደግሞ በጣም ቄመኞች ናቸው። ጉደኛ ጨዋታ እየተመለከትን ነው። ግን ምንድነው ሰዓቱ ነው መከራ የሆነብን እንጂ እጅግ በጣም አስደናቂ ጨዋታዎች ነው እያየን የምንገኘው ማለት ነው። አሁን ሜክሲኮ ከእንግሊዝ የሚያደርጉት ጨዋታ ፈርስት ሃፍ እንግዲህ በእንግሊዝ 2-1 መሪነት ወደ መልበሻ ክፍል ማምራት ችለዋል ማለት ነው። ያራዳ ልጆች ሜክሲኮ ይለያሉ ነው የምልህ። በቃ የተገኘው ኳስ ሁሉ ወደፊት ነው፣ ወደኋላ የሚባል ነገር አያውቁልህም ነው የምልህ። ራውል ኬትም ይመታ ከፒክፎርድ ጋር ነው ጨዋታው፣ እሱ ያራዳ ልጆች ማለት ነው። ጁዲ ዛሬ እንግዲህ ሜክሲኮ ላይ ለመጀመሪያ ጊዜ በዓለም ዋንጫ ጎል አስቆጥሮባታል ማለት ነው። እንግዲህ በጣም ቆንጆ ጨዋታ እየተመለከትን ነው። ሰከንድ ሃፍ ምን እናያለን አብረን ምን ይሆናል ማለት ነው። እንግዲህ 2-1 ነው ወደ መልበሻ ክፍል ወጥቷል ማለት ነው። ምስጋና ለፒክፎርድ ነው እንጂ ከዛም በላይ ሊሆን ይችል ነበር ማለት ነው። 1-2 ጎል አቻም ሆነው ሊወጡ ይችሉ ነበር ማለት ነው። ብዙ ኳሶችን አድኗል ማለት ነው። እስቲ ሰከንድ ሃፍ ምን እንደሚፈጠር ካላችሁ ሐሳብ አስተያየታችሁ ዱብ እያደረጋችሁ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ።